እንግዲህ ወደ ቻት ጂፒቲ እንሄዳለን። ከዛን ኒው ቻት እንከፍትለታለን። ከዛም በመቀጠል እኔ አሁን መስራት የምፈልገው ለእናንተ ማሳየት የምፈልገው ኢትዮጵያን ትራዲሽናል ዳንስ ሜል እንደ ውመን የሚለውን ነው የሚያሳያችሁ ለእናንተ። ጊቭ ኢትዮጵያን ትራዲሽናል ዳንስ ሜል እንደ ውመን ኢች አዘር ቪዲዮ ፕሮምፕት ነው ስጠኝ ያልኩት። እንደዛ ብላችሁ ጠይቃችሁ ይሄን መሰለ ፕሮምፕት ዲቴል ቻት ጂፒቲ ያዘጋጅላችኋል። ከዛም በመቀጠል የምናደርገው እንግዲህ የተለያየ ነው የሰጠኝ፣ በየሰከንዱ ነው የሰጠኝ። እንደውም 5 የተለያዩ ፕሮምፕቶች ነው የሰጠኝ። ከነሱ የፈለግነውን ወስደን መጠቀም እንችላለን። በመቀጠል ወደ ክሮም ብራውዘር እንሄዳለን። ከዛን ሰርች ባር ላይ ምን ብለን ሰርች እናደርጋለን? ጄሚናይ ቢዝነስ በማለት ሰርች እናደርጋለን። ቢዝነስ በማለት ሰርች እናደርጋለን። ከዛን መጀመሪያ ላይ የሚመጣውን ፈርስት ላይ የሚመጣውን እናካለን፣ ያስገባናል ማለት ነው። እኔ ከአንድም 2 ተጠቅሜ ያለው እና መጀመሪያ የሚያመጣላችሁ ከዚህ በፊት ከገባችሁ የገባችሁበትን ኢሜል ነው የሚያመጣላችሁ። እዛን ሳይን ኢን የምትሉት፣ ካልሆነ ደግሞ እንደዚህ ይሄን የመሰለ ፌዝ ነው የሚመጣላችሁ መጀመሪያ ላይ የምትገቡ ከሆነ። ከዛን የእናንተን ያላችሁን ኢሜል ትጽፋላችሁ። ከዛን ሳይን አፕ ማድረግ ትችላላችሁ። ኦቲፒ ይልክላችኋል። ከዛን ቬሪፋይ ማድረግ ነው የላከላችሁ፣ በኢሜላችሁ የላከላችሁን ኦቲፒ አስገብታችሁ ቬሪፋይ ማድረግ ነው። እኔ ከዚህ ቀደም ገብቼበት ስለነበር በበፊቱ ኢሜል እገባለሁ፣ ሳይን ኢን ብዬዋለሁ። ከዛን ፌዙ እንግዲህ ይሄን ይመስላል። ልክ እንደ ጄሚናይ ነው፣ ግን ብዙ ነገር ይለያያል። ከዛም በኋላ ቀጣይ የምናደርገው ቅድም መጀመሪያ ክሬት ቪዲዮ የምትለዋን እንመርጣለን። ካንቫ አለ ከፈለግን፣ ተምኔል መስራት የምንፈልግ ከሆነ በሱ ኢሜጅ ጀነሬት ማድረግ እንችላለን። ቅድም ያመጣነውን ቪዲዮ ፕሮምፕት ፔስት እናደርገዋለን። መጀመሪያ ለእናንተ ለሙከራ ለማሳየት ይሄ እኔ የዩቲዩብ አውቶሜሽን እየሰራው ነው፣ የአኒሚ ቪዲዮ እየሰራው ስለሆነ እሱን ነው መጀመሪያ ያስገባሁት። እንግዲህ እንደዚህ አይነት አዳዲስ ነገሮች እንዲደርሱላችሁ ቻናሉን ሰብስክራይብ አድርጉ። ዲስክሪፕሽን ቦክስ ውስጥ ያለውን የቴሌግራም ቻናላችንን ተቀላቀሉ። የተለያዩ ነፃ አፖች፣ ፍሪ ኤአይ ቱሎች እዛ እንለቅላችኋለን። ከዛ እየወሰዳችሁ ዳውንሎድ እያደረጋችሁ መጠቀም ትችላላችሁ። ግሮክንም ደግሞ እንዴት በነፃ መጠቀም እንደምትችሉ እዛው ቴሌግራም ቻናላችን ላይ አለላችሁ። ገብታችሁ ማየት፣ ግሩፑን ጆይን ማድረግ ትችላላችሁ። እና ይሄን ቻናል ደግሞ ሰብስክራይብ አድርጉ። ይሄ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። ይጠቅማል ብላችሁ የምታስቡ ከሆነ ደግሞ ለጓደኞቻችሁ ለምታውቁ ሰዎች ሼር አድርጉላቸው። እንግዲህ አሁን ጀነሬት እያደረገልን ነው። ይሄው ጀነሬት አድርጎ ጨርሶልናል። ይሄን ይመስላል እንግዲህ። ይሄኛው እንግዲህ እንደነገርኳችሁ እኔ አኒሚ የሆነ የዩቲዩብ አውቶሜሽን እየሰራው ስለሆነ ነው። ያው ዳውንሎድ በተኗን አይታችኋል። ዳውንሎድ ማድረግ ትችላላችሁ ወደ ፋይል። ከዛ ግን አሁን ለእናንተ ላሳይ የፈለኩትን በቃ ሪያሊስቲክ የሆነውን ነገር ይሰጠናል። የቅድሙ አኒሚ ስለጠየኩት ነው ያን ቪዲዮ የሰጠኝ። በጣም በሚገርም ሁኔታ ነው የሰጠኝ። አስፔክት ሬሾ 16:9 ነው። አሁን ግን ኢትዮጵያን ዳንስ ሾልደር ዳንስ
በሚል የሰጠኝን ፕሮምፕት የቪዲዮ ፕሮምፕት ነው አሁን የምናስገባለት። እዚህ ጋር እንመጣለን፣ ፔስት እናደርጋለን። ቪዲዮ መጀመሪያ ጀነሬት እንዲያደርግልን ማስተካከል አለብን። ከዛ በኋላ ሴንድ የምትለዋን እንነካለን። ከዛን ትንሽ ሰከንድ እንጠብቀዋለን ማለት ነው ጀነሬት እስኪያደርግ። ትንሽ ሰከንድ እንጠብቀዋለን፣ ብዙም አይቆይም። አሁን ያው አዘጋጅቶልን ጨርሷል። በጣም በሚገርም ሁኔታ ነው። ተመልከቱ። ይሄን እንግዲህ ማንም ውሸት ነው ብሎ ሊያምን አይችልም። ከዚህ በላይ በቃ ምን ልንገራችሁ። በቃ አሁን በዚህ ሰዓት በጣም ብዙ በሚባሉ ሰዎች ኤአይ አውቶሜሽን በጣም የተስፋፋ ነው። ገንዘብ እየሰሩ ነው፣ ዶላር እየሰሩ ነው። እንግዲህ ይሄንን ለእናንተ በጣም በብዙ ከ50 በላይ አጣርቻለሁ። ይሄን እንግዲህ አግኝቼላችኋለሁ። እናንተ ይሄን ወስዳችሁ ቪዲዮ ጀነሬት እያደረጋችሁ መስራት ነው ከእናንተ የምጠበቀው። እና ሌላ ፍሪ ኤአይ ቱል የምትፈልጉ ከሆነ ቴሌግራም ላይ ጆይን አድርጉ። ዩቲዩብ አካውንታችንን ዩቲዩብ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው እስከምንገናኝ ሰላም።